እንዴት ናችሁ? ዛሬ በቃላችን መሰረት ካይኔማቲክስ የሚለውን ቪዲዮ ሰርተንላችኋል። እንግዲህ ከካይኔማቲክስ ለምን እንደጀመረን ልትጠይቁ ትችላላችሁ። ያው ካይኔማቲክስ ፊዚክስ ላይ የማይጠፋ ቤዚክ ከሚባሉ ቶፒኮች ውስጥ አንደኛው ስለሆነ ነው። ካይኔማቲክስ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል በአራቱም የትምህርት ዓመቶች አለ። መጽሐፋችሁንም ማየት ትችላላችሁ። ለምሳሌ ግሬድ 10 ላይ ዩኒት 2 ላይ እናገኘዋለን። ግሬድ 11 ላይ ዩኒት 3 that means motion into dimension የሚለው ዩኒት ላይ እናገኘዋለን። ግሬድ 12 ደግሞ ስትገቡ ታዩታላችሁ። ዩኒት 2 ፕሮጀክታይል ሞሽን የሚለው ላይ እናገኘዋለን። ሶ የካይኔማቲክስ ኢኩዌሽኖች ብዙ ጊዜ ሮቴሽናል ሞሽን ላይ የተለያዩ ሞሽኖች ላይ ያው መንገዳቸውንና እይታቸውን ቀይረው ይመጣሉ እንጂ መሰረታቸው ያው ካይኔማቲክስ እናጠናችሁ ማለት በፊዚክስ ውስጥ የሚጠበቁ ዋና ነገሮችን ዲስከቨር እንደማድረግ መቁጠር ትችላላችሁ። ለዛም ነው ከካይኔማቲክስ የጀመርኩላችሁ። እንግዲህ በዚህ ቪዲዮ ስለ ካይኔማቲክስ ሐሳቦች በውስጡ ያሉት ሐሳቦች ምንድን ናቸው፣ ትንታኔዎች፣ ካይኔማቲክስ ምን ማለት ነው፣ ካይኔማቲክስ እንዲሁም ያረዳድ መንገዶች፣ እንዴት ነው ካይኔማቲክስን መረዳት ያለብን፣ ማወቅ ያለብን፣ መያዝ ያለብን፣ እንዲሁም ደግሞ አመጣጦች፣ ካይኔማቲክስ ከየት መጣ፣ ለምንስ መጣ የሚለውን ነገሮች በዚህ ቪዲዮ የምንጨርስ ይሆናል። ሶ ሌትስ ጌት ኢት። አም ሶ ኤክሳይትድ። የምር በጣም ጓጉቻለሁ። እንደምትወዱትም አልጠራጠርም። ሌትስ ሜክ ኢት ደግሞ ኢንተረስቲንግ፣ በጣም ደስ የሚል ሆኖ እናየዋለን ማለት ነው። እንግዲህ ካይኔማቲክስ ስለሚለው ነገር ከማውራታችን በፊት መጀመሪያ we have to talk about mechanics። ሶ ስለ ሜካኒክስ ማውራት አለብን። ምን ሊያገናኝ ይችላል ካይኔማቲክስ እና ሜካኒክስ ካላችሁኝ ብዙ መጽሐፍ ላይ አንብባችሁ ሊሆን ይችላል፣ ወይም ብዙ መምህራኖቻችሁ ብሏችሁ ሊሆን ይችላል። ሜካኒክስ is a branch of physics ወይም ደግሞ የፊዚክስ ብራንች ነው፣ የፊዚክስ ክፍል ነው which studies about motion ወይም ስለ እንቅስቃሴ የሚያወራ የፊዚክስ ብራንች ነው። እንግዲህ ሜካኒክስ ፊዚክስ ውስጥ ተሰርተዋል፣ ተገኝተዋል፣ ዲስከቨር ተደርገዋል፣ እንዲሁም ደግሞ ስቴትድ ተደርገዋል ተብለው ከሚታሰቡ ምርጥ የሆኑ አይዲያዎች መሃል አንደኛው። ምክንያቱም ለምን እንደሆነ በኋላ ላይ በጣም የሚገርመው ነገር ነግራችኋለሁ። ግን ሜካኒክስ ስለ ሞሽን እንደሚያጠናና የፊዚክስ ብራንች መሆኑን እንዳትረሱ። ሞሽን ምንድን ነው? ብዙዎቻችን እናውቃለን። በእርግጥ ፊዚክስ የተባለው ትምህርት መማር ከጀመርንበት ጊዜ ጀምሮ ሞሽን ኢዝ ኤ ቼንጅ ኢን ፖዚሽን የሚለውን ነገር ያው እንግዲህ እየሰማን በኖትም እያየን ያለብን፣ ግን በጣም ተደጋግሟል። ሪፒቲሽን ነው እንግዲህ ሞሽን። አሁንም ምን ይደግመዋል እንግዲህ ይጣላችሁ። ሞሽን ማለት ቼንጅ ኢን ፖዚሽን ነው። በጣም አስገራሚ ነታ ማለት ይሄኛው ሳይሆን ቀጥሎ የምንሰማው ነገር ነው አስገራሚ ነው። ሞሽን የቦታ ለውጥ ነው። እናውቃለን አይደል? ሁላችንም እናውቃለን። እንቅስቃሴ ማለት ከሆነ ፖዚሽን ወደ ሌላ ፖዚሽን ሽፍት የምታደርጉበት ሞመንት ነው ወይም ታይም ነው። ሶ የሆነ ነገር ተንቀሳቅሷል ለማለት ከነበረበት በትንሽም ዲስታንስ ኦር ደግሞ በትልቅም ዲስታንስ መንቀሳቀስ አለበት። አንድ ነገር ካልተንቀሳቀሰ እዛው that means ፖዚሽኑን ካልቀየረ ሽፍት ካላደረገ ያ ነገር ሙቭ አላደረገም፣ ሶ ሞሽን አልተካሄደም የሚለውን ነገር እናስባለን። እንግዲህ ብዙ ጊዜ ፊዚክስ ላይ ሰምታችኋል፣ ኤቭሪቲንግ ኢዝ ኢን ሞሽን ብሎ ያምናል ፊዚክስ። በጣም የሚገርመው አይዲያው ሁሉም ነገር እንቅስቃሴ ላይ ያለው ተብሎ ይታመናል። እንደምናውቀው እርዝ ራሷ ትሽከረከራለች። እሱ ብቻ አይደለም፣ አንድ ጋላክሲ ውስጥ በጣም ብዙ ነገሮች አሉ በውስጡ፣ ግን ኤቭሪቲንግ ኢዝ ኢን ሞሽን፣ ሁሉም ነገር በእንቅስቃሴ ውስጥ ነው ያለው። አንድ ሰው የሆነ ቦታ ላይ ተቀምጦ አልተንቀሳቀሰም ልንል እንችላለን፣ ግን with respect to itself ወይም ከራሱ ጋር ስንለው አልተንቀሳቀሰም ልንለው እንችላለን። ግን if we compare him with the earth ወይም ደግሞ ከእርዝ ጋር ኮምፔር የምናደርገው ከሆነ ግን እንቅስቃሴ ላይ ነው ያ ሰው። ስለዚህ ሁሉም ነገር እንቅስቃሴ ላይ ነው። ምንም ነገር እንቅስቃሴ ሳያደርግ የሚቀመጥ ነገር የለም ብሎ ያምናል። ኢሪሶ ቦሪንግ አይ ነው፣ አሁንም አውቃለሁ ይሄ ነገር በጣም ይሰለቻል፣ ብዙም ተወጥቷል። ግን why don't we make it interesting? ለምን እስቲ በጣም ደስ የሚል ነገር እናደርገው። እንግዲህ ፊዚክስ አይዲያዎች ወይም የፊዚክስ ሐሳቦች ሁልጊዜ ከሞሽን ጋር የተቆራኙ ናቸው። የሚያስገርመው እውነታ ይሄ ነው። ለምን መሰለህ? ፊዚክስ ውስጥ እንግዲህ በጣም ብዙ አይነት ፎርሙላዎች፣ ብዙ አይነት ዲስከቨሪዎች እና ብዙ አይነት አሰብሽኖች አሉ። ግን እያንዳንዱ አሰብሽን ገብታችሁ ብትመለከቱ ከሞሽን ጋር የተቆራኘ ነው። ፊዚክስ ካለ ሞሽን ባዶ ነው ማለት ነው አይዲያው። ለምሳሌ የሆነ ሳይንቲስት መጥቶ
ሞሽን የሚባል ነገር የለም እዚህ ምድር ላይ በቃ እንቅስቃሴ የሚባል ነገር የለም ብሎ ዲስከቨር ካደረገ ፊዚክስ ይጠፋል that means ፊዚክስ በሙሉ ውሸት ይሆናል that's why ፊዚክስ በሙሉ የፊዚክስ አይዲያዎች ሐሳቦች እንዲሁም ዲስከቨር የተደረጉ ነገሮች በሙሉ እንቅስቃሴ ነው ወይም ሞሽን ላይ መሰረት ያደረጉ ናቸው ለምሳሌ በቀላሉ አንድ ኤግዛምፕል ልስጣችሁ እንግዲህ ይሄንን ፎርሙላ በጣም ብዙ ጊዜ አይኖ ሰምታችሁታል አይታችሁታል ብዙ መጽሐፍ ላይ ለመረዳትም ብዙ ጊዜ ብዙ ሰው ይከብደዋል ግን E=mc² የሚባል ፎርሙላ አለ ያው የኤነርጂ ፎርሙላ ነው እንደምታውቁት አልበርት አንስታይን ነው ዲስከቨር ያደረገው ይሄኛው ፎርሙላ እንግዲህ በፊዚክስ አይን ቤዚክ የሆነ አክቹሊ ቤዚክ ብቻ አይደለም መሰረት የሆነ ነገር ስንል ፊዚክስ ውስጡ ያሉት ፎርሙላዎች በሙሉ ከዚህ ይመጣሉ እና አንድ ሰው ይሄንን ፎርሙላ ከተረዳ ፊዚክስ አይከብደውም የሚባል ነገር ብዙ ጊዜ ሰምታችሁ ሊሆን ይችላል አክቹሊ አይዲያዬ ዛሬ ይሄ አይደለም ነገር ግን በሚቀጥለው ወይም በሌላ ጊዜ ቪዲዮ እንደምለቅላችሁ ምንም ጥርጥር የለኝም በዚህ ፎርሙላ መሰረት እያንዳንዱን ኤክስፕላኔሽን እለቅላችኋለሁ ነገር ግን ዛሬ ኖርማል ፊዚክስ አይዲያ ከሞሽን ጋር ምን አገናኘው የሚለውን ነገር ብቻ እንድትረዱት ለማድረግ E=mc² የሚለውን ሃይላይት እንመልከተው እንግዲህ ኤም ማለት ማስ ነው እናውቃለን በዚህ ፎርሙላ ውስጥ ማስ አለ እስቲ አንድ ጥያቄ ልጠይቃችሁና ትንሽ ደቂቃ እንድታስቡበት ፈልጋለሁ የሆነ ነገር ክብደት እንዳለው የምታውቁት ምን ስታደርጉ እንደው ቤዚክሊ ሐሳባችን እንዲሁ ኖርማል ማለት ጄነራሊ ስታስቡት የሆነ ነገር ክብደት አለው አለ ለምሳሌ አሁን አንድ ድንጋይ ክብደት አለው አይደለ ክብደት እንዳለው ይታወቃል ግን መጀመሪያ ክብደት እንዳለው ያ ነገር እንዴት ሊታወቅ ይችላል ብላችሁ ስታስቡ ሜቢ ሊሆን የሚችለው ወይ የሆነ ሰው ኪዩሪየስ ሆኖ ወይም ጥያቄ ፈጥሮበት ያንን ድንጋይ አነሳ ለማንሳት ሲሞክር ትንሽ ከበደው ይሄ ነገር ከባድ ነው ተብሎ ተመዘነ 3 ኪሎ ግራም ይቀመጥለታል ማለት ማስ የሆነ ነገር ክብደት እንዳለው ለማወቅ ራሱ ያ ነገር ሙቭ ማድረግ አለበት አንድን ዕቃ እኮ ስናነሳው ሞሽን እየተካሄደ ነው አይደል ለምሳሌ እኮ አንድ ድንጋይ መሬት ላይ ቢሆን ያ መሬት ስናነሳው እኮ ከመሬቱ ወደ አየር ላይ ሽፍት አድርጓል ወይም ደግሞ የፖዚሽን ቼንጅ ተፈጥሯል that means motion ኤክስፕሬስ አድርጓል ማለት ነው that's why ማስ ምን ጊዜም የሆነ ነገር ክብደት አለው ለማለት ግዴታ እንቅስቃሴ ያስፈልጋል ሁለተኛው እዚህ ፎርሙላ ላይ የምናገኘው ስፒድ ማለት ፍጥነት ነው ይሄንን ምንም ብለን ልንናገረው የምንችለው ነገር አይደለም that means it's በቃ ክሊር የሆነ ነገር ስፒድ አለው ካልን በቃ ኦሬዲ ፖዚሽኑን ቼንጅ እያደረገ ነው ማለት ነው that means ወይ ከሆነ ፖዚሽን ወደ ሌላ ፖዚሽን ሽፍት እያደረገ ይሄዳ ነው እንጂ ፍጥነት እንዴት ይመጣል አንድ ነገር ባለበት ቦታ ቁጭ ካለ እንዴት ይመጣል ፍጥነት የሚባል ነገር እንዴት ይመጣል ስፒድ ከሞሽን ላይ ዲፔንድ ያደረገ እንደሆነ ግልጽ ነው ኢነርጂ እንግዲህ ብዙዎቻችን ያው ኢነርጂ የምናወጣው የሆነ ነገር እንዲፈጠር ነው አይደል ግን የሚፈጠረው ነገር ለምሳሌ ፖዚሽን ቼንጅ ሊሆን ይችላል ወይ የሆነ ነገር ፑል ለማድረግ ወይ የሆነ ነገር ፑሽ ለማድረግ ኢነርጂ እንፈልጋለን ለምሳሌ ኢነርጂ ካለ የሆነ ነገር ኢነርጂ ከተደረገ ወይ ኢነርጂ ካወጣን ወርክ ይፈጠራል እንደምናውቀው ወርክ ደግሞ ፎርሙላው ፎርስ ታይምስ ዲስፕሌስመንት እንደሆነ እናውቃለን የሆነ ስራ ተሰራ ለማለት ባይዘው የሆነ ነገር መንቀሳቀስ አለበት that's why እኔ ከፊዚክስ በጣም የሚመቸኝ አሰብሽን አንድ ሰው አንድ ዕቃ ይዞ ቢቆም ምንም አይነት ሞሽን ወይም ፖዚሽን ቼንጅ ከሌለ ያ ሰው ስራ እየሰራ አይደለም ለምንድነው ይሄ የተባለው ኮርክ ከተባለው ፎርሙላ የመጣ ስለሆነ አንድ ስራ ተሰራ ለመባል ግዴታ የሆነ ዲስፕሌስመንት መኖር አለበት ያ ዲስፕሌስመንት ደግሞ የሚፈጠረው by changing position ነው ወይም ደግሞ ሞሽን ኤክስፕሬስ ያደርጋል so that's why every physics idea ከሞሽን ጋር የተገናኘ ነው ስንል ወርክ ምንለው ፓወር ብቻ እያንዳንዱ ቤዚክ የምንላቸው የፊዚክስ ፎርሙላዎች በሙሉ የመጡት ከሞሽን ወይም ደግሞ እነዛ ፎርሙላዎች ሪል ለመሆን እነዛ ፎርሙላዎች እውነት ናቸው ፋክት ናቸው እንድንል የሚያደርጉ ግዴታ ሞሽን መፈጠር ስለዚህ ኢነርጂ የሚወጣው የሆነን ወርክ ለመስራት አይደል ወይም ደግሞ መጨረሻ ላይ የሆነ አውትፑት ለማግኘት ታትሚት መጨረሻ ላይ የሆነ አውትፑት ካገኘ that's work በፊዚክስ አይደል ስለዚህ የሆነ ነገር ኢነርጂ ስናወጣ ግዴታ ቼንጂንግ ፖዚሽን ያስፈልጋል or የሆነ ነገር ፖዚሽን ቼንጅ ማድረግ አለበት እነዚህ በማስ በስፒድ በኢነርጂ ስናይ
ሶስቱም አይዲያዎች ከሞሽን ጋር የተቆራኙ ናቸው። that's why each ካርቴሲስ ወይም አልበርት አንስታይን የሰጠን ምርጡ ሀሳብ ከዚህ ጋር የተገናኘ ነው የምንለው፣ ከሞሽን ጋር የተገናኘ ነው የምንለው። ሶ የፊዚክስ መሰረት የሆነ ፎርሙላ እንኳን እያንዳንዱ ኤሌመንት በውስጡ የያዘው ኤሌመንት ከሞሽን ጋር የተገናኘ ነው። ስለዚህ ሁል ጊዜ ፊዚክስ እና ሞሽን ማለት እጅና ጓንት ናቸው ብለው መውሰድ እንችላለን። that means አይለያዩም፣ አንዳቸው ከአንዳቸው ውጭ አይሆኑ ማለት ነው። ማለት እጅ ከሌለ ጓንት ጥቅም የለውም። በእርግጥ ጓንት ከሌለ እጅ ጥቅም ሊኖረው ይችላል፣ ግን that means ሞሽን ከሌለ ፊዚክስ የለም። ፊዚክስ ባይኖርም ግን ሞሽን መኖሩን አይቀርም። that's why እጅና ጓንት ናቸው የምንልበት ምክንያት ነው። ስለዚህ ሞሽን እንደምናስበው ቀላል ነገር አይደለም ማለት ነው። ቼንጂንግ ፖዚሽን ነው ብለን የምናልፈው ነገር አይደለም። so I think it was excited እና በጣም ኤክሳይት የሚያደርግ ነገር እንደነበረ ተስፋ አደርጋለሁ። so ወደ ዛሬው ወደ ዋናው አይዲያችን እንገባለን። እንግዲህ ሜካኒክስ ምንም አይነት ሞመንት የለውም። ሜካኒክስ have no ሞመንት። ሞመንት ስንል ምን መሰላችሁ? ለምሳሌ በዚህ መንገድ ላስረዳችሁ። ቅድም ያወራነው ፎርሙላ እንኳን u²/mc² ማነው ዲስከቨር ያደረገው እንደምናውቀው አልበርት አንስታይን ነው። ሶ ኤቭሪ የፊዚክስ ማለት ሁሉም ማለት አንችልም አክቹአሊ፣ ግን አብዛኞቹ አሰብሽኖች በሆነ ሳይንቲስት ዲስከቨር የተደረጉ ናቸው። በሆነ ሳይንቲስት የሆነ ቀን ኦር የሆነ ጊዜ ተነስቶ ዲስከቨር ያደረገው እንደዚህ ነው ብሎ አስቦ ያደረገው ነገሮች ናቸው። ፊዚክስ አይደለም። ነገር ግን ሜካኒክስ እንደዛ አይነት ሞመንት የለውም። that means አንድ ሰው ነው ዲስከቨር ያደረገው፣ አንድ ሰው ነው እውነት መሆኑን ፕሩፍ ያደረገው ብለን ልናልፈው ወይም ደግሞ ልንወስንበት የምንችልበት ቶፒክ አይደለም። ሶ ሜካኒክስ ምንም አይነት ሞመንት የለውም። that means by every year or every day የተሻሻለ ኢምፕሩቭ እየሆነ ምክንያቱም በጣም ብዙ አይነት ሳይንቲስቶች አሉ። ዛሬ የሆነ ሳይንቲስት የሆነ ነገር ብሎ አሲዩም አድርጎ ቢሞት ወር ቢያልፍ ነገ ሌላ ሳይንቲስት ደግሞ ያንን ኢምፕሩቭ ያደርገዋል ወይም ደግሞ ያሻሽላል። ከዛ ካሻሻለው በኋላ ደግሞ አዲስ አይዲያ ይመጣል። ምናልባት ከዛሬ 1000 ዓመት የነበረው የሜካኒክስ ኮንሰፕት እና ዛሬ እኛ ላይ የደረሰው ሜካኒክስ ኮንሰፕት አንድ ላይ ይችላል። ብዙ ነገሮች ዲስፕሩቭ ተደርገው ኢምፕሩቭ ተደርገው የመጣ ነው። ስለዚህ ለዛ ነው ሜካኒክስ ምንም አይነት ሞመንት የለም የምንለው። ሲንግል የሆነ ዲስከቨር ያደረገው ሳይንቲስት ያለው ማለት ነው። ሜካኒክስ በሁለት ይከፈላል፣ ካይነማቲክስ ኤንድ ዳይናሚክስ። ያው ሜካኒክስ ስለ ሞሽን ያጠናል ካልን ካይነማቲክስም ዳይናሚክስም ስለ ሞሽን እንደሚያጠኑ ግልጽ ነው። ግን ምንድነው ልዩነታቸው ልትሉኝ ትችላላችሁ። ሶ ኢሪዝ ደግሞ በጣም the most exciting የሚያደርግ ወይም ደግሞ the most surprise የሚያደርግ አይዲያ ደግሞ ያለው እዚህ ጋር። እስቲ ያው ዛሬ ስለ ዳይናሚክስ አናወራም። አክቹሊ ዳይናሚክስ የኛ ቶፒክ አይደለም። ስለ ካይነማቲክስ እንግዲህ እናንተን ተወዱትን አይኑን እርግጠኛ አይደለሁም። ያው ብዙዎች ሀበሻዎች ምሳሌ አነጋገር መጠቀም እንወዳለን፣ ያስደስተናል በጣም በብዙ ነገሮች አይደለም። ሶ ለካይነማቲክስ ለምን የሆነ ምሳሌ አነጋገር እንሰጠው ብዬ አሰብኩና ምን ይሆናል መሰላችሁ? የትም ፍቺው ዱቄቱን አምጪው የሚለውን የኢትዮጵያዊ አባባል እንደምታውቁትላችሁ ተስፋ አደርጋለሁ። እንግዲህ ብዙ ሰውም ሲል ሰምታችሁ ሊሆን ይችላል። የትም ፍቺው ዱቄቱን አምጪው ይባላል። እንግዲህ ምን ማለት ነው? ዱቄቱ የትም ይፈጭ፣ ግን ዋናው ዱቄቱ ነው መምጣቱ ነው። በቃ that's የብዙ ሀበሻ አስተሳሰብ። ምን አገናኘው ብላችሁ ልታስቡ ትችላላችሁ። አሁን ከካይነማቲክስ ጋር ምን ያገናኘው ልትሉ ትችላላችሁ። እስቲ ወደዛ እንሂድ። እንግዲህ ካይነማቲክስ it studies about motion፣ ግልጽ ነው። ስለ changing position ወይም ደግሞ ስለሆነ ነገር እንቅስቃሴ የሚያጠና ነገር ግን ስለ ኮዙ አያጠናም። that's why we say የትም ፍቺው ዱቄቱ ናቸው ማለት እንቅስቃሴው ይፈጠር ግን በምን ምክንያት ይፈጠር አይመለከተውም ካይነማቲክስ። ሶ ካይነማቲክስ ሰው ቢሆን ምን ይላል መሰላችሁ? ይንቀሳቀስ፣ በቃ ይሄ ወንበር ለምሳሌ አንድ ወንበር ቢኖር ይሄ ወንበር ይንቀሳቀስ፣ ግን ማን አንቀሳቀሰው፣ ለምን ተንቀሳቀሰ፣ በምን ምክንያት ተንቀሳቀሰ የሚለው ነገር እኔ አይመለከተኝም። ዋናው መንቀሳቀሱ። ስለዚህ መንቀሳቀስን እንደ ዱቄት አስዩም አድርጉት። ያ ማለት የሚንቀሳቀሰው ነገር ዱቄት ነው ብላችሁ አስቡትና መንቀሳቀስ የምንለው ሞሽን የምንለው ነገር ዱቄት ብላችሁ አስቡት።
ሞሽን ያመጣውን ኮዝ ደግሞ የተፈጨበት ቦታ አድርጋችሁ አስቡ። ምንም አይነት ኮዝ ነው የትም ይፈጭ፣ ዋናው ግን ሞሽን መኖሩ ነው። ማለትም ዱቄቱን መፈጨቱ ነው። ዳትስ ሚ የትም ፍጩ ዱቄቱን አምጪ። ስለዚህ ካይኔማቲክስን ባጭሩ የትም ፍጩ ዱቄቱን አምጪ ብላችሁ በምሳሌ አነጋገር አይምራችሁ ውስጥ በማይጠባ መንገድ መያዝ ትችላላችሁ። ከዚህ በኋላ መግባቢያችን እንደውም የትም ፍጩ ዱቄቱን አምጪ ይሆናል ማለት ነው። አይመስላችሁ? እስቲ ወደ የሚገራርሙ ፎርሙላዎች እንገባለን። እንግዲህ የትም ፍጩ ዱቄቱን አምጪው በውስጡ 4 ነገሮችን ይዛል። እንዳልነው ስለ ኮዙ አይመለከተውም፣ ስለ ሞሽን ብቻ። ሞሽን አለ ማለት እንቅስቃሴ አለ ማለት there is always acceleration። እንግዲህ acceleration ካይኔማቲክስ ውስጥ ቤዚክ የሆነ ሰብ ቤዚክ ይባላል አይዶ ነው፣ ግን ብቻ ካይኔማቲክስ ውስጥ የምናገኘው ቤዚክ የሆነ መሰረት acceleration ነው። by the way አብዛኛው ፎርሙላ እንግዲህ ካይኔማቲክስ ውስጥ 4 ፎርሙላዎች አሉ። we will see all of them፣ ግን 4ቱም የመጡት አክሰለሬሽን ላይ ቤዝ በመሆኑ ማለት እንችላለን። ያ we will see ደግሞ እንዴት እንደሆነ። አክሰለሬሽን ምንድነው? we all know that ልክ እንደ motion is a change in position እንዳለ acceleration is the rate of change of velocity እናውቀዋለን። ተራ ነገር ነው። በጣም ብዙ ጊዜ ተብሎልናል፣ ተነግሮናል፣ ፎርሙላውን አይተናል፣ ፈተና ላይ መጥቶ ሰርተናል ምናምን። ግን ዋናው እሱ አይደለም። ይዘነዋል ወይ ነው ጥያቄው። አክሰለሬሽን ምንድነው ዲፋይን ማድረግ እንችላለን፣ ግን ኮንሴፕቱን ይዘነዋል። እንደ ቦነስ የምመክራችሁ ስተዲ ላይ ከሚሞራይዚንግ ይልቅ አንደርስታንዲንግ ኢትስ ዘ ቤስት። የምር ምንም ለማድረግ ፈተና ለመስራት። ስለዚህ አክሰለሬሽን የሚለው በእርግጥ ብጠየቅ አውቀዋለሁ ቼንጅን ቬሎሲቲ ኦቨር ታይም ወይም ደግሞ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ማለት እንደምችል እናውቃለን። ግን ዋት አይዲያው ምንድን ነው? ዋት ኢዝ ዘ ሜን አይዲያ? በቃ ሜን አይዲያ የምንለው ምንድን ነው? አክሰለሬሽን ፍጥነት ነው። ፍጥነት ስንል ግን እንደ ስፒድ ኦር እንደ ቬሎሲቲ አይደለም። ልዩነቱ እዚህ ጋር ነው። ዳት ሚንስ አቬሬጅ ፍጥነት ብላችሁ ልትይዙ ትችላላችሁ። የሆነ ነገር አቬሬጅ ሲሰራ እንዴት የሁሉም ድምር በእርግጥ ለብዛት ነው የሚካፈለው። ይህን በጣም ብዙ ጊዜ አይተክታል። የእናንተም ራንክ በትምህርት ቤት ሲሰራ እንደዚህ ነው። አክሰለሬሽን ስንል ያው በስፒድ ወይም በቬሎሲቲ መተካት አንችልም። አክቹሊ ነው ቬሎሲቲ ነው ማለት አንችልም፣ ግን ቼንጂንግ ቬሎሲቲ ኦቨር ታይም ነው። ዳት ሚንስ አቬሬጅ ቬሎሲቲ ነው ማለት እንችላለን። ያው አክቹሊ ዳይሬክትሊ አይገናኝም፣ ግን ኖርማል ኮንሴፕቱን ለማረዳት አክሰለሬሽን ማለት ያው ቀጥታ የአማርኛ ትርጉሙ ፍጥነት ቢሆንም ፍጥነት ስንል ግን እንደ ስፒድ እና እንደ ቬሎሲቲ አይደለም። የቬሎሲቲ አቬሬጅ ነው ማለት እንችላለን። አክሰለሬሽን ማለት የሆነ የተነሳችሁበት ቬሎሲቲ ይኖራል፣ የደረሳችሁበት ፋይናል ቬሎሲቲ ይኖራል። ሁለቱን አቀናንሳችሁ ለወሰደባችሁ ታይም ስታካፍሉት የምናገኘው አክሰለሬሽን ነው። አክሰለሬሽን ለምንድን ነው ቤዚክ የሆኑ ካይኔማቲክስ ላይ ካላችሁ by the way every ከ9 ጀምሮ እስከ 12 ያሉ የካይኔማቲክስ ቶፒኮችን ብትመለከቱ ካይኔማቲክስ የሚለውን ፓርት የምታገኙት ኦር ዩኒፎርምሊ አክሰለሬትድ ሞሽን የሚለው ላይ ነው፣ ወይም ደግሞ ኮንስታንት አክሰለሬሽን የሚለው ላይ ወይም ሞሽን ኢንቱ ዳይሜንሽን የሚል ቶፒክ ላይ የምታገኙት። ለምንድን ነው እንደዛ የሆነው? ምን ጊዜም ካይኔማቲክስ ለመፈጠር አክሰለሬሽን ኮንስታንት መሆን አለበት። if there is a constant acceleration every word flowing ወይም ደግሞ every workout በእነዚህ በ4 ፎርሙላዎች አሁን በምናገራቸው 4 ፎርሙላዎች የሚሰሩ ማለት ነው። ጥያቄው ካይኔማቲክስ እንደሆነ የምትለዩበት ዋናው መንገድ ይሄ ነው። ለምሳሌ ጥያቄው ላይ with a constant acceleration ሊሆን ቁጥር ሊጽፋችሁ ይችላል፣ ወይም ደግሞ there is a constant acceleration እንደዚህ አይነት ቃላቶች አይጠፉም። ባይዘው ፊዚክስ ላይ ክሉ የሆኑ ወይም ደግሞ ሂንት ወርዶች አይጠፉም ማንኛውም ወርድ ፕሮብለም ላይ። እነዛን ነገሮች አትኩራችሁ መመልከትና ማስተዋል የሚጠበቅባችሁ። ስለዚህ አክሰለሬሽን ኮንስታንት ነው። በአክሰለሬሽን ቼንጅ ያደርጋል። ኦር አክሰለሬሽን የሆነ ኮንስታንት አማውንት አለው ተብሎ ከተሰጣችሁ ሪሊ it is kinematics። ስለዚህ I'm going to work out ብላችሁ ሲምፕሊ መስራት ትችላላችሁ። አክሰለሬሽን ለዛ ነው ቤዚክ ነው። ሁለተኛው እንግዲህ ቬሎሲቲ ነው። አክቹሊ አክሰለሬሽን ካለ ቬሎሲቲ አለ። ቬሎሲቲ ካለ አክሰለሬሽን ይኖራል። ኤቭሪ ፖሲቢሊቲ ስንመለከት እንደዛ ነው። የተቆራኙ ናቸው።
እዚህ ጋር እጅና ጓንት ማለት አንችልም። እጅና ጓንት አንዳቸው ይሰራሉ አይደል? እጅ ያለ ጓንት እጅ ይሆናል። እዚህ ጋር ግን ሁለቱም ያለ አንዳቸው ጥቅም አይኖራቸውም ማለት ቬሎሲቲ ከሌለ አክሰለሬሽን አይኖርም። ግን አክቹሊ አክሰለሬሽን ቬሎሲቲ ያለ ካለን አክሰለሬሽን መኖሩ ስለማይቀር ቬሎሲቲ ባይኖር አክሰለሬሽን ይኖራል፣ ወይም ደግሞ አክሰለሬሽን ባይኖር ቬሎሲቲ ይኖራል ማለት አንችልም። ሶ እነሱ ግን the most relatable የሆኑ ወርዶች እንደሆኑ እንድታውቁት። እንግዲህ ቬሎሲቲ ይህንም በተመሳሳይ እናውቃለን። ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ይህ በጣም ብዙ ጊዜ ተማርነው ናችን ሰልችቶናል። አንዳንዶቻችን አስተምቶናል፣ አንዳንዶቻችን ሸምድደን አልፈነዋል። we don't know the idea, we don't know the concept እና we're not gonna memorize it. after የሆነ ኤግዛም we will forget. that's the consequence ማለት ነው። ስለዚህ ለዛ ነው ኮንሴፕቱ መረዳት የሚኖርብን። እንግዲህ ቬሎሲቲ የምንለው change in displacement, rate of change of displacement። ያው ሬት ማለት actually ቦርድ ሲቀየር ግራ እንዳይገባችሁ፣ ሬት ማለት ታይም ነው። ሶ ኦቨር ታይም የሚል ነገር አለ ማለት ነው። ሬት ኦፍ ሳምቲንግ ካለ ኦቨር ታይም አለ ማለት ነው። ሶ የሆነ ዲስፕሌስመንት ዲስፕሌስ አደረጋችሁ that means change in position ተፈጥሯል። ሶ ርቀቱን በሜትር ነው እንግዲህ ሳይዙ ይላል። ሶ በሜትር የሚለካ ነገር ቼንጅ አድርጓል። ያንን ለታይም ስታካፍሉት ቬሎሲቲ ነው። ነገር ግን ካይኔማቲክስ ላይ ቤዚክ የሆነ ማወቅ ያለባችሁ እናም ደግሞ አምናት ሪሊ ሹር ግን 2017 or 16 or some year ላይ እንደዚህ አይነት ጥያቄ መጥቷል። if the velocity is constant what will be the acceleration የሚል አይነት ጥያቄ I think it's not the direct question ማለት ቀጥታ አይደለም፣ ግን በተዘዋዋሪ መንገድ እንደዚህ አይነት ጥያቄ እንደመጣ አስታውሳለሁ። እንግዲህ ቬሎሲቲ ኮንስታንት ሆነ ማለት አክሰለሬሽን ዜሮ ነው። ለምን ካላችሁ ቬሎሲቲ ኮንስታንት ሆነ ማለት ፋይናላችንም ኢኒሻላችንም ደሴም ነው ማለት ነው። that means ሁለቱን ስናቀናንሰው የምናገኘው አክሰለሬሽን ዜሮ ይሆናል። ስለዚህ ካይኔማቲክስ የሚለውን አይዲያ ለማምጣት ወይም ደግሞ ካይኔማቲክስ የሚለው ነገር ሪል የሚሆንባቸው ኩዌስችኖች ምንድናቸው? አንድ ቬሎሲቲ ኮንስታንት የማይሆንበት ግን አክሰለሬሽን ኮንስታንት የሚሆንበት ወርዶች ናቸው ማለት። ስለዚህ ቬሎሲቲ ኮንስታንት መሆን የለበትም፣ ምክንያቱም ቬሎሲቲ ኮንስታንት ነው ማለት አክሰለሬሽን ዜሮ ነው ያለ ነው። ሶስተኛው እንግዲህ የምናገኘው ካይኔማቲክስ ላይ ታይም ማለት ምንም ዲፋይን ማድረግ አይጠበቅብንም፣ ጊዜ ወርቅ ነው። ጎልድ ብለን መያዝ እንችላለን። ካይኔማቲክስ ላይ ጎልድ እንግዲህ አንደኛው ወርቁ ማለት ነው። ኤቭሪ እንግዲህ ካይኔማቲክስ ፎር ቤዚክ የሆኑ ፎርሙላዎች አሉ፣ ግን አራቱ ከታይም ጋር የተያዙ ናቸው። አራቱም ታይም ያለበት ነው ታላችሁ ፎርሙላ ታይም የሚፈልግ ፎርሙላ እነዚህ ነው። ሌላው ዲስታንስ ኦር ዲስፕሌስመንት ነው። እንግዲህ በዲስታንስ እና በዲስፕሌስመንት መሀል ያለው ልዩነት ያው አብዛኞቻችን የምናውቀው ነው። ዲስታንስ ስካለር ኳንቲቲ፣ ዲስፕሌስመንት ኢትስ ቬክተር ኳንቲቲ። what's the difference between scalar and vector ስንል ደግሞ we all know that scalar quantity have a magnitude not a direction. displacement or ደግሞ it's vector quantity ስንል ደግሞ it's both have magnitude and direction ብለን ተምረናል። ስለዚህ ዲስታንስ ዳይሬክሽን የለውም፣ ዲስፕሌስመንት ዳይሬክሽን አለው የሚለው ዲፈረንስ። የሆነ ካይኔማቲክስ ካለን ስለ ሞሽን ያጠናል ካለን ሞሽን ከተፈጠረ ምን ጊዜም በቃ ዲስታንስ ኦር ዲስፕሌስመንት ይኖራል። even though if there is a direction or not there will be an emotion. that's what we all know አይደለ? ስለዚህ እነዚህ አራቱ አክሰለሬሽን፣ ቬሎሲቲ፣ ታይም፣ ዲስታንስ ወይም ዲስፕሌስመንት የምንላቸው ቤዚክ የሆኑ የካይኔማቲክስ ኮንሰፕቶች ናቸው። እንግዲህ ሁሉም የካይኔማቲክስ ጥያቄዎች ሆኑ መልሶች ከነዚህ ወርድ ጋር የተያያዘ ነው። we will see ደግሞ እንዴት እንደሚገናኝ እንዴት እንደሆነ ማለት ነው። ስለዚህ አራቱ ነገሮች ማወቅ ያለባችሁ ነገሮች ናቸው። ዲቴይል ኤቭሪ ዲቴይል ደግሞ በሌላ ቪዲዮ ይዘንላችሁ እንመጣ ይሆናል ምንችል ከሆነ። አራቱን ቱጌዘር አድርጋችሁ አራቱን አንድ ላይ ሆነው ምን እንደሚፈጥሩ እንግዲህ ቅድምም ብያችኋለሁ። አራት ቤዚክ የሆኑ ካይኔማቲክስ ኢኩዌሽኖች አሉ። እነዚህ ኢኩዌሽኖች ያዛችሁ ማለት በቃ ካይኔማቲክስ አለቀለት፣ የቱን ፍጪ ዱቄቱን አምጪ አለቀለት መጨረሻው። የመጀመሪያው ቅድም እንዳልኳችሁ ቤዚክ አክሰለሬሽን ነው። we will እንግዲህ start by acceleration። ፎርሙላው የሚጀምረው ከአክሰለሬሽን ነው። ባይዘው አራቱን ፎርሙላዎች ከአክሰለሬሽን ድራይቭ የተደረጉት ማለት ይቻላል። we will see
አክሰለሬሽን ማለት v ፋይናል ማይነስ v ኢኒሻል ኦቨር ታይም እንደሆነ እናውቃለን። ሶ ከዚህ ፎርሙላ ክሪስ ክሮስ በማድረግ ለv ፋይናል ብቻ ሶልቭ ስታደርጉ v ፋይናል ስኳርስ ቱ v ኢኒሻል ፕላስ 80 የሚለውን ፎርሙላ ታገኛላችሁ። this is the first የመጀመሪያው የካይኔማቲክስ ኢኩዌሽን ይሄ ነው። ሶ v ፋይናል ስኳርስ ቱ v ኢኒሻል ፕላስ 80 የሚለውን ቀጥታ ብዙ ሰው ይሸመድዳል፣ ግን ይረሳል። አንዳንዴም ኮንሰፕት አይገባም። ግን ብዙዎቻችን የምናውቀው ደግሞ ምንድነው አክሰለሬሽን ማለት v ፋይናል ማይነስ v ኢኒሻል ኦቨር ታይም። ሶ ይሄኛው ፎርሙላ ስለሚቀር ድራይቭ ማድረጉ የተሻለ ነው። ለዛ ነው ብዙ ጊዜ ፎርሙላን ከመሸምደድ ከየት መጣ የሚለው ነገር እንዴት ድራይቭ ሆነ የሚለው ነገር መያዝ በጣም ያቀላል ላለመርሳት ማለት ነው። ስለዚህ እነዚህ ነገሮች ትይዛላችሁ። ሶ የመጀመሪያውን ፎርሙላ በዚህ ድራይቭ እናደርጋለን። ሁለተኛው ፎርሙላም እንደ አክሰለሬሽን ቤዚክ የሚባል ያው የምታውቁት ፎርሙላ ነው። እሱም አቬሬጅ ቬሎሲቲ እሱ ምንድነው v ፋይናል ፕላስ v ኢኒሻል ኦቨር 2 የሚለው ፎርሙላ ነው። ይሄ ይታወቃል። ግን ከዚህ ምን አይነት ፎርሙላ ነው ድራይቭ የምናደርገው ልትሉ ትችላላችሁ። እንግዲህ በv ፋይናል ፋንታ ቅድም ያገኘው that means v ኢኒሻል ፕላስ 8 የሚለውን መተካት ነው። ሶ ስንተካ v ፋይናል ስኳርስ ቱ v ኢኒሻል ፕላስ 2 as የሚለውን የሁለተኛው የካይኔማቲክስ ኢኩዌሽን እናገኛለን ማለት ነው። በተመሳሳይ አቬሬጅ ቬሎሲቲ የነበረው ፎርሙላ አጠቃላይ በታይም ቀጥታ በማብዛት እንዲሁም ደግሞ v ፋይናል የነበረው በv ኢኒሻል ፕላስ 8 በመተካት ዲስታንስ ኢኩዌሽናል v ኢኒሻል ፕላስ 1/80 ስኩዌር የሚል ፎርሙላ ሶስተኛው ፎርሙላ እናገኛለን ማለት ነው። ሶ አራተኛው ቅድም እንዳልኳችሁ የአቬሬጅ ቬሎሲቲ ፎርሙላ ቀጥታ በታይም ውስጥ እንግዲህ ድራይቭ ማድረግ ሁሌኮ በሜን ዌይ ላይሆን ይችላል። ታዲያ ፈተና ላይ ቁጭ ብላችሁ አንድ ፎርሙላ ድራይቭ ስታደርጉት ምንም ጊዜ ቢሆን ኢንትራንስ ፈተና ላይ ደግሞ ሜን የሆነ አይዲያ የሚባል ወይም ደግሞ ጥሩ የሆነ መማር አለባችሁ ወይም ማወቅ አለባችሁ ተብሎ የሚታሰበው እንግዲህ ታይማችሁን ምን ያህል እንደምትጠቀሙ ነው። ስለዚህ አጫጭር ዌይ መፈለግ አለባችሁ። if you say መሸምደድ ይቀለናል የምትሉ ከሆነ አንድረሰው የምትሉ ከሆነ you can ግን basically ከየት መጣ ደግሞ የሚለው ነገር ባይምራችሁ ብትይዙት ለመሸምደድም አይከብድም። ሶ እነዚህን አራቱን ፎርሙላዎች ያዛችሁና ተረዳችሁ ማለት ካይኔማቲክስ አበቃለት። የትም ፍጩ ዱቄቱን አምጪ ኦሬዲ ዱቄቱ ተፈጭቶ መጥቷል ማለት ነው። ስለዚህ እናንተ ካይኔማቲክስ ሲወራ እነዚህ አራቱ ፎርሙላዎች ላይ ብቻ ትኩረት ማድረግ አለባችሁ። እንዲሁም ከላይ ያወራናቸው ኮንሰፕቶች ባለመርሳት ነው። ከነዚህ ፎርሙላዎች ጋር ተያይዞ የሚኖር ጥያቄ እንግዲህ እንድሰራላችሁ ከፈለጋችሁ ኮሜንት ላይ መጻፍ ትችላላችሁ። ጥያቄዎችን ያለፈው አመት ጥያቄዎችን ስለ ካይኔማቲክስ ሰብስቤ ቪዲዮ ሰራላችኋለሁ። ሶ የምትፈልጉ ከሆነ ኮሜንት ዳውን ቢሎ እና ምንድነው የምናደርገው እነዚህን አራቱን ፎርሙላዎች ከተረዳችሁ ካይኔማቲክስ አመጣጡ እንዴት እንደሆነ አይዲያው እንዴት እንደሆነ ለምንስ እንደተፈጠረ የትም ፍጪው ዱቄቱን አምጪው የሚለው ነገር ከገባችሁ ከተረዳችሁት ዱቄቱ ከተፈጨና ከመጣ በሌላ ጊዜ እንግዲህ ዱቄቱ የተፈጨ የሚለውን ጥያቄ ደግሞ በዳይናሚክስ እንጠይቃለን ማለት ነው። እሱ በሌላ ጊዜ እንገናኛለን። ዛሬ የካይኔማቲክስ ዋና ኮንሰፕት የምንላቸው ነገሮች ይዘናል ማለት ነው። እንግዲህ በቃሌ መሰረት በየትኛውም ቪዲዮ መጨረሻ ከዛ ቶፒክ ጋር ይያያዛሉ ብዬ የማስባቸውን ይቆራኛሉ ብዬ የማስባቸውን ሙቪ ሪኮመንድ እንደማደርጋችሁ ቃል ገብቼ ነበር። ዛሬ ከካይኔማቲክስ ጋር ይያያዛል እንዲሁም ካይኔማቲክስን እንድትረዱ ያደርጋል ብዬ ያሰብኩትን አንድ ሙቪ ሪኮመንድ ላደርጋችሁ። እንግዲህ ሙቪ ሪኮመንዴሽን ኢንተርስቴላር ይባላል። ይህንን ሙቪ የትም ሰርች ብታደርጉት አይ ቲንክ ዩቲዩብ ላይ ብዙም አይገኝም፣ ግን ዌብሳይቶች ካሏችሁ ኦር ሙቪ ቦክስ አፕሊኬሽን ወይ የተለያዩ ነገር ካላችሁ ዛሬ ሰርች ማድረግ ትችላላችሁ። ኢንተርስቴላር ሙቪ ሳይንቲፊክ ፊክሽን የሆነ ፊልም ነው። እንግዲህ ስፔስ ላይ የተሰራ ነው። ከካይኔማቲክስ ማለት ነው ከቬሎሲቲ፣ አክሰለሬሽን፣ ስፒድ፣ ታይም ጋር የተያያዘ ነገር አለ። ያው የፊዚክስ ፊልም ነው። ብታዩት ሞር ኮንሰፕቱን ተረዱታላችሁ ብዬ አስባለሁ። የዱቄቱ ማለት ነው እና ሞር ፈታ ትሉበታላችሁ፣ ኢንተርቴይን ታደርጋላችሁ ብዬ አስባለሁ። ኢንተርስቴላርን እያያችሁ ዱቄቱ መፈጨቱን እያመናችሁ
ግን የት እንደሚፈጭ ግድ ሳይሰጣችሁ ዛሬ ቪዲዮአችን እዚህ ላይ ይጠናቀቃል ማለት ነው። ስለዚህ በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ፣ ጥያቄ ካላችሁ፣ ማንኛውም ማግኘትና ማወቅ የምትፈልጉት ነገር ካለ ኮንታክት ማድረግ ትችላላችሁ። እኔም እንግዲህ በቀጣይ በሌላ ሰብጀክት በሌላ ቶፒክ ያው እንደዚህ በዱቄት ባይሆንም በሌላ ኢንተረስቲንግ በሆነ አይዲያ እና ኮንሰፕት እንደምንገናኝ ተስፋ አደርጋለሁ። ሁላችሁም እስከዛው ሰላም ሁኑ። መልካም ጥናት ይሁንላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ አደራ። ቻናሉ አዲስ እንደመሆኑ መጠን ሁላችሁም ሰብስክራይብ ብታደርጉ ደስ ይላል። ለጓደኞቻችሁ እንድታጋሩ የዛሬው ቪዲዮ እንዴት ነበር የሚለውን ነገር ሬት እንድታደርጉ ትፈልጋለሁ። በተረፈ ለሁሉም ነገር አመሰግናለሁ። ስለተከታተላችሁትም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።